መቆዘሙ ምን ይሰራል? ማማ ሰናይት እርሶንስ እሺ ምን ተፍረቴን አየው? ባሻም በምን አይኔ ነው የማያቸው? እንዴ ቀራ ብለነዋ። ልጃችሁን ላገባ የተዘጋጀው ሰውዬ እንዴት ነው በግቢያችሁ ሰክሬ መጣው? ደስታ እኮ አየህ በልክ ካላያዙት ያሳብዳል። እውነቱን እኮ ነው። ተደስቼማ ነው። መች አጣሁት። በቃ ደስታው ከውስጤ ሲፍለቀለቅ ቆይ ወክ ላድርግ ብዬ ወጣሁ። ወይ ጉድ! አንተ ጉደኛ! እንዲሁ በየት በኩል ነው ሾልከ ይወጣው? በበር ነዋ። ማናችሁም ፊት ለፊት አልነበራችሁ? አሃ ከዛ ነሸጥ አደረገሽና ካቲካላዋን ገለበጥሽ አይደል? አጅሪት ካቲካላ ምንድነው? ለካ ዲያስፖራ ነህ። በሎካል ሂሳብ እያጫወትኩ ግራ አጋባው አይደል? ይኸውልህ ካቲካላ ማለት አረቂ ማለት ነው። ወይኔ ነገር! አቤት ማሰናየት ግን የጨረሱ የድሮ አራዳ ነው። አንተ የድሮ አራዳ ልዩ ምልክት አለው እንዴ? አይ ጨዋታዎት፣ ወሬዎት፣ ነገሮችን ቶሎ የሚረዱበት ነገር በጣም ይገርመኛል። አሃ እኔ ነገሮችን ቶሎ እረዳለሁ። ባሻ ግን ገገማ ነው፣ ቶሎ ነገር አይገባውም ማለት ነው። አረ እንዴ እኔ እንደዚህ ነገር አልወጣኝም። ባይወጣስ ሐሳብህን እንግዲህ እስካን አድርጌዋለሁ። ደሞ እስካን ምንድነው እንዳትለኝ። ግን እንደ ዘንድሮ ወጣት ፋራ አለ ማማ ሰናይት? እንዴት የኔ ሽማግሌ? አንዳንድ ነገር የገባን ይመስልናል እንጂ እንደ ዘንድሮ ወጣት ፋራ የለም፣ ወደ ኋላ ይቀር። እኔ አልወጣኝም። ከዘመኑ ወጣት ጋር አታጣላኝ። አየህ በእኛም ዘመን መጥፎ አለ፣ ጥሩ አለ። በእናንተም ዘመን መጥፎ ጥሩ ነገር አለ። ደግሞ ትውልድ እኮ የሚታነጸው ጥሩውን ነገር እየወሰደ መጥፎውን ነገር እየጣለ ሲሄድ ነው። እሱ ልክ ነው። አየህ የትውልድ ክፍተት ያለ መደማመጥና መተላለፍ ነው። ሁሉም የኔ ሐሳብ ትክክል ነው ብሎ ያንን ሐሳብ በሰዎች ላይ መጫን ሲጀምር ነው። ይገርማል። ምኑ መረዳቱት ነው። ምን አይነት አማርኛ ነው? እሺ እንዴት ልረዳው? ማለፍ የሚባል ነገር እኮ አለ። ሊሊ ልጅ እኮ ነው የምሰጠው። ከልጅም እኮ ሴት ልጅ ማለት እኮ እናት ነች። ሴት ልጅ ማለት እኮ እህት ነች። ሴት ልጅ ማለት እኮ ሀገር ነች። እንዴት እንደማንም አንጠልጥዬ ለማንም እሰጣታለሁ? ኧረ አባዬ ገና በአንድ ቀን ደግሞ እኮ አናግሬዋለሁ። ምን አለሽ? የዚያን ቀን እንደምንጋባ ሳውቅ ነው በደስታ የጠጣሁት አለኝ። ጎሽ ጥሩ ነዋ አይደል? ስሚ ገና ለገና ቤተሰቦቿ ተስማሙ ብሎ መጠጥ የጠጣ የሰርጉ ዕለትማ ይሄ መርዝ ይጠጣል። ኧረ አባዬ ያጋነንከው። መስጨረስኩና ከመርዝ በኋላም አለ። ስሚ የሰርጉ ዕለት የጠጣው መርዝ ፈጣሪ ብሎለት ካተረፈው የወለድሽለት ዕለት የመጀመሪያ ልጁ ሲወለድ ጥይት ይጠጣል። እንዳጤ ቴድሮስ። ኧረ በስመ አብ በል አባዬ። የእውነቴን እኮ ነው። እንዴት ያለው ፈቅዶ ሟች ነው ይሄ በእናታችሁ። ኧረ አባዬ ግን ይታወቃል። ምኑ ነው የሚታወቀኝ? በጣም ትዕግስት እያጣ እየተቆጣ እኮ ነው። በህይወቴ እኮ ያለሽኝ አንድ አንቺ ነሽ። ሰው እንዴት ባለው በአንዱ ነገር ይደራደራል? አባዬ በእናት አሳዝኜ ከሆነ ከልብክ ይቅር በለኝ። ሊልዬ ዘላለምሽን እኮ ከኔ ጋር እንደማትኖር ያውቃለሁ። ግን ነገሩ መስመር ሲይዝ ደርዝ ሲይዝ ስነ ስርዓት ሲኖረው ጥሩ እኮ ነው። እንዴ የሚያሳስበኝ ፍጥነቱ እኮ ነው። ልክ ነህ። ነገሩን በጊዜ ስንመዝነው በጣም የፈጠነ ይመስላል። ግን ደግሞ በጣም በደንብ ተግባብተናል። ስሚ በጥንት ጊዜ እኮ ተጋቢዎቹ ሳያውቁ ቤተሰብ ተስማምቶ መርጦ ካበቃ በኋላ የሰርጋቸው ተዋውቀው ለዘመናት በፍቅርና በሰላም አብረው ይኖራሉ። አየሽ አሁን ይህን ስናስበው በዚህ ጊዜ ኋላ ቀርነት ሊመስል ይችላል። ግን ቤተሰብ ለልጆቹ ምርጡን መምረጥም ይችላል። እና ታዲያ እኔ ያልመረጥኩ ስለሆነ ነው አትልም? አይ መቼን የልምረጥልሽ አልኩኝ እንዴ? ልምረጥስ ብልህ ማህበረሰቡ የእናንተ ጊዜ ይፈቅዳል እንዴ? ቢሆንም የመረጥሽውም ቢሆን እንዲሁ በፍጥነት ሳይሆን ትንሽ ጊዜ ወስደን መርመረን አጥንተን እንየው ጊዜ ስጡኝ እያልኩ ነው። ይኸው አጠገብክ እኮ ነው። እንኳን ባሪውን የፈለግከውን ማጥናት ትችላለህ። እስኪ ይሆን። ይቅርታ አባዬ፣ ለጤናም ቢሆን እኮ ጥሩ አይደለም። ላለፈው ይቅርታ ጠይቄያለሁ። ለወደፊቱም ደግሞ ምክርን ሳልጠይቅ ምንም ነገር አላደርግም። ይሁን እስኪ። ግሩም ነው። መቼም ታሪክ ራሱን ደገመ ማለት ይሄ አይደለም። እንዴት ነው ታሪክ ራሱን የደገመው? ይገርምሃል ባሻ እኔን ያገባው ከኛ ግቢ ቤት ተከራይ ሆኖ ገብቶ ነው። በእውነት ልሙትልህ። ያከራየው ደግሞ አንተን ያመጣች ደላላ አባቷ እኮ ነው። ደግሞ ይገርማል። እንደ ያጋጣሚ ነገር እኮ ይሄው አንተም ደግሞ በልጁ ተከራየ። ይሄው ልጅ ልትወስዳት ነው ማለት ነው። ምን አይነት አጋጣሚ ነው! ይሄን ነገርማ እግዚአብሔር ፈቅዶታል ማለት ነው።
አንሳው እንጂ ስልክ እኮ እየጠራ ነው። አላውቀውም፣ ቁጥር ነው ይወጣልኝ። እንዳልክ አንሳው እንጂ ማን ነው? አንሳው እንጂ ምን ሆነሃል? እየጮህ አይደል እንዴ ስልክ? አቤት። ደህና ገብቻለሁ አይባልም? በጣም ይቅርታ፣ ሰላም ነው? የኔ ሰላም መሆን ያን ያህል የሚያሳስብ አይመስለኝም። ለምንድን ነው ያልደወልከው? እርሶስ ለምን አልደወሉ? መደወል ሳያስፈልገኝ ምን እንደበላ ማወቅ እንደምችል ዘነጋው እንዴ? አረ በጭራሽ፣ አፍሬ እኮ ነው። ምኑን ነው የምታፍረው? ያው ብዙ በመጠጣቴ ነው። እሺ ምን አዲስ ነገር አለ? አሁንማ ሳምንት ሞልቶኝ እንዴ፣ በንጋታው ነው ሰላም የሆንኩት። ግን በስማ ራስ ምታቱ አይጣል ነው። ራስ ይፍረስ። አንተ የምጠይቀን ነገር አትመልስም? በጣም ነው የማመሰግነው። በጣም ቁም ነገረኛ ሰው ነው። አንተ ልጅ ያመሃል እንዴ? ወይ ከነሱ ጋር ይሆናል። ስማ ብቻህን አይደለም? እንደዚያ ነው። እሺ ያክብርልኝ። ማን ነው? አብሮ ያጣጣ ነው? አረ በጭራሽ፣ የመጠጥ ቤቱ ባለቤት ናቸው። አጠጣጤን ሲወት አላማራቸውም ነበር። ቀረብ ብሎ ሲያወሩኝ ከዛ ስልክ ተለዋወጠ። የዛለትም ቤት ድረስ የሸኙኝ ለካ እሳቸው ናቸው። ሳምንት ሲሞላ ትዝ አልከኝ ብለው ነው የደወሉልኝ። የኛ ሀገር ሰው እኮ ደግ ነው። መተዋወቅ ሳይገድበው እንዲህ ደግሞ ያዝንልሃል። አየህ፣ ዘንድሮ የመጣብን ንፋስ ያልፋል። ዋናው በንፋሱ አለመወሰን ነው። አዎ ያልፋል። መቼም እንደዚህ ሆኜ አልቀርም። አልገባኝም። ቆይ የጎደለብሽ ነገር አለ? ያልጎደለኝን ጠይቀኝ። የእድሜ ልዩነታችን ሳይገድበኝ የማህበረሰቡ ተጽዕኖ ሳይዘኝ ግን እስካሁን ምንም ጠብ ያለ ነገር የለም። ይቅርታ አድርጊልኝና እኔን ነው ገንዘብ ነው የምትፈልጊው? ወጣኝ ገንዘብ ስጠኝ አልኩህ። አልሽ እኮ አልታወቀሽም። ጠብ ያለ ነገር የለም አልሽ እኮ። ባላልኩት መንገድ ተርጉማ አትረዳኝ። እኔ ያልኩት በስሜ ቤትና መኪና አልተገዛም፣ ዳጎስ ያለ ገንዘብ አልሰጠኝም ነው አይደለ? አንተ ምን አይነት ሰው ነህ? በቃ ሁሌ ማዳመጥ የምትፈልገው የራስን ስሜት ብቻ ነው አይደለ? ይገርምሻል። ይኸውልሽ እንደ ዛሬ አዳምጬሽ አላውቅም። ካዳመጥከኝ ተረዳኛ። እኔ እያልኩ ያለሁት ለምን ግንኙነታችን ህጋዊ አናደርገውም እያልኩኝ ነው። ከዚህ በላይ ቀለድክ ማለት ነው? ምን ማለት ነው ቀልድ ማለት? ራሴን አሳልፌ ከመስጠት በላይ ምን ላርግሽ? በመዘጋጃ እንፈራረም ከሆነ ስራው ይለቅ። እስከዛ ግን የጭንገረደ ሆኜ እቀምጣለሁ። እንግዲህ ስነ ስርዓትሽን ያዢ። ምንድነው አንቺ ስንዝር ሲሰጡሽ ክንድ የምትሄጂው? እንዴ አልጋ ላይ አብረሽኝ ስለወደቅሽ ጭንቅላቴ ላይ ልትወጪ ነው እንዴ? ምን እቺ ትንኝ። እውነት ስነ ስርዓትማ ዋና ነገር ነው። እውነት ነው። ግን እንዴት ያለ ጥሩ ልጅ መሰለ። አሁን አባዬ በእኔ ስለመጣብቅ ጣምደካው ነው እንጂ። ወይ ሊሊ በጣም ደው ምን አላርስበት። እኔ ምን እንደው እውነቱን ግን ልንገርሽ አይደለም በጣም ጠምጄዋለሁ፣ ደብሮኛል። እስኪ እንደ አባት ቀረባው፣ ጓደኛ አድርገው። ምን አማራጭ አለኝ? አማራጭ በማጣት ሳይሆን በፍቅር ከልብክ። እሱ ጊዜ ይፈልጋል። አንተ እሺ ካልከኝ እኮ ሁሉም ቀላል ነው። እንደ ንግግር ሁሉም ነገር ቀላል ቢሆን እንዴት ምንኛ ጥሩ ነበረ። አባዬ አንድ ጥያቄ ልጠይቅ ካልደበረክ። ለምን ይደብረኛል? የምናወራው ህይወት ላይ እኮ ነው። ቆይ አንተ እማዬን እናትና አባቷ ግቢ ተከራይተህ ገብተህ ነው ያገባሃት ልትይ ነው አይደለም? አዎ። እሺ ጥያቄሽን ቀጥይ። ትቼዋለሁ። ምኑ ነው የምታየው? ጥያቄን። መንበረ አንቺን እኮ ነው የማናግረው። መንበረ እሰማለሁ፣ ተናገር። በስርዓቱ ብንነጋገር ምን ይመስልሻል? ተው እባክህ። ከእንዳልክ ጋር ያነሳኸኝ ፎቶ ትርጉም የገባኝ አሁን ነው። ምን ማለት ነው እሱ? የሆነ ቀን ጠንካራ ያለ ጥያቄ ሳነሳ እኔና እንዳልክን ከጨዋታ ውጭ ልታደርግ ነው አይደለ? ክፉ ጭንቅላት ይሄንን ቀላል ብልግና ለምን ታስባለህ አይባልም። ግድ የለህም፣ እውነቱ ይሄ ነው። ልክ እኔ አእምሮ ውስጥ መቁጠሪያ ገጥመሽ እኔ የማስበውን የምታውቂ ትመስያለሽ። ወገኛ ነገር ነሽ። እንደፈለክ። ወዴት ነው? ለበስክ እኮ። እንውጣ ብዬ ነው። እመለሳለሁ። መብትህ ነው። አሁን ግን አብረን እንውጣ። አልሰማሽኝም ወይም አልገባኝም ለማለት ነው። እመለሳለሁ። ሰምቻለሁ፣ ተረድቻለሁ። ከተግባባን እዚሁ ጠብቂኝ። አልችልም። ምኑን ነው የማትችይው? መቆየቱን። መንበረ ለምን የማይሆን ግጭት ውስጥ እንገባለን እንዴ? ምን እየሆንክ ነው? አልገባኝም። አንድ ቦታ ደርሼ እመለሳለሁ። እስከዛ እዚሁ ጠብቂኝ። የምርህና? እሺ ግድ የለም፣ እጠብቅሃለሁ። እንዳታስቢ፣ ቆልፌው ነው የሚሄደው። አንተ አሁንስ አላበዛኸውም እንዴ? ምን አለ የውሻ ያህል እንኳን ለሰው ልጅ ክብር ቢኖርክ። መንበረ ትንሽ ቀዝቀዝ በይ። ባክቶኛው ባክቶኝ
በቃ አንተ ፈርተህ ልትደበቅ ነው እንዴ? አንድ ሳምንት ሙሉ ተደበቅ አይበቃህም ወይስ እድሜ ልክን ተደብቀ ልቀር ነው? በምን አይኔ ነው ማያቸው? ፈራ ሊሊ። በቃ ባሻ ደግሞ ከፈራ ደግሞ ያክብሮቱን እኮ ነው። ጨክኜበት እኮ አይደለም፣ ግን ለሊሊ ያለንን ፍቅርና አክብሮት እንዲረዳው ብዬ ነው። አንድ ሳምንት ሙሉ በዛ። አሁንማ ተው በቃ። አይናቸውን እስከ እንጂማ ፍርሃቴን እተዋለሁ። ለማንኛውም እማዬ እያናገረችው ነው። ስጠራክ ትመጣለህ። እሺ። ኧረ ፈጣሪ ምን አይነት ጉድ ውስጥ ነው የገባሁት? መቼስ የሆነ ነገር ውስጥ ከተትከኝ ብዬ አላማረርም። የነኚህ ሰዎች የዋህ ነው፣ የኔ ሰውዬ ጭካኔ። ኧረ ጭንቅላቴ ሊያፈነዳው ነው። ሄሎ መንቢ። እንዳልክ መታኝ እኮ። በቃ ከዚህ በላይ ምን ጠብቀሽ ነበር? አንድ ቀን እንደሚገለን እንዳትጠራጠር። ታውቃለህ፣ እስኪመጣ ጠብቂ ብሎኝ እኮ የሆቴሉን ክፍል ቆልፎብኝ ሄደው። መንበረ ታድለሽ። ትቀልዳለህ እንዴ? አንቺ እኮ አልቅሰሽ ይወጣልሻል። እኔ እኮ ልቤ ነው የሚያነባው። እኔማ ጠብቄ እበቀለዋለሁ። መበቀል አቅቶኝ ይሄ ያረጃው ራዶር አንገቱን መቀንጠስ አቅቶኝ ይመስልሻል? የእናቴ ጉዳይና ከጀርባው ያሉት ሰዎች ነገር ይዞኝ ነው። እሺ እንዴ በቃ እጃችን ለተነከረበት እኛ እንጠየቃለን። ቆይ ለምንድን ነው ለመንግስት ማናመለክተው? ከጀርባው ሰው አለው። አሰሚኝም እንዴ? ቢታሰር ይፈታል። ከተፈታ ደግሞ ዘራችንን ነው የሚያጠፋው። ታውቂያለሽ? እገለዋለሁ። እሱ የመጨረሻ አማራጫችን። የት ነህ አንተ? እቤት ነኛ። ከወጣሁ እኮ ሳምንት ሞላኝ። የባሻን ፊት ማየት እኮ ፈራው። የራስህ ጉዳይ ሰካራም። ስማ እንዳልክ በቃ ተው። ምን ሆነሻል? ለምን ዝም ብለሽ አትነግሪኝ? አይ በቃ ተው፣ ዝም ብዬ ነው። መንበረ ዝም ብለሽማ እንዳልሆነ አውቃለሁ። የሆነ ነገር ልነግሪኝ ነበር። ንገሪኛ። አይ በቃ ዛሬ ሳይሆን ሌላ ጊዜ እነግርሃለሁ። መንበረ እንዳልክ አንተ እንዳልክ ና። መንቢ ሊሊ እየተጣራሽ ነው። መልሼ እደውልልሻለሁ። ቻው። ተስፋዬን እንዳጨለምክ ሽምግልናህን የመከራ አድርገዋለሁ። አረ በመድኃኒዓለም እንዴ! አረ በመጠረ ተነስልኝ! አረ ተነስልኝ! በቃ ትቻለሁ። አረ በስመ አብ ተነስልኝ! እንዴ ምን ሆነሃል አንተ? አረ ተነስልኝ! በቃ እኮ በቃ እንዴ ሆነ። እንግዲህ ምን ይደረጋል? ትልቅ ጥፋት ነው ያጠፋሁት። በህይወቴ ዘመኔ ሁሉ ማልደግመው። ይቅር ይበሉኝ ባሽ። አንዴ ሆነ። እንግዲህ ምን ይደረጋል? እንዳልተፈጸመ እንዳልተከናወነ ማድረግ አንችልም። እንዳይደገም ወደፊቱ ጥንቃቄ ማድረግ ነው። ስማማ ባሻ፣ አሜሪካን ሀገር በስራ እየዞረ ሲጦዝ የከረመበትን ሁሉ አሁን እኮ ትንሽ ረፍት ሲያገኝ እንደው ልጠጣበት ብሎ እኮ ነው። ወይ ልጅ ሰናይት ታይ፣ በማይቀለደው አትቀልጅ። እኔ ምለው አባዬ፣ ሰው እኮ ይቅርታ ሲጠይቅ ካሳ ማምጣት አለበት። የሆነ ትንሽዬ ጠቦትና አረቂ። እንዴ ልሊ መልሶ መጠጥ? አረ መጠጥማ የለም እንዴ! የማይታሰበውን ይልቅ እንዳልካቸው እኔ እናንተ በግል የምንነጋገረው ጉዳይ ስላለ ለብቻ እፈልግሃለሁ። አይ ወንዶች ገና ካሁኑ እኛን ማግለል ተጀመረ። እናቴ የወንዶች ጉዳይ የሚባል ነገር አለ። እናንተ የጓዳ ጉዳይ እንደምትሉት ማለት ነው። ይሁን እስቲ ለምክሩ እንኳን እኛ እንሻላችሁ ነበር። በይሰንዬ ቅድም የተባባልናት ላይ ደርሼ እመጣለሁ። ያው ልሊ እናትሽ ትረፍ፣ አንቺ ቡናውን ደህና አድርገሽ ሞቅ አድርገሽ ጠብቂ። እንዳልክ ስመጣ እናወጋዋለን። እሺ? አዎ በሉ እኔ ደርሼ ልምጣ። ኮቴን ልደርብ። ፀሐዩም እናቴ ባርኔጣ ላድርግ። አዎ አድርግ። ኧረ ለፀሐዩ ዝም ብለህ እንዳትወጣ። አዎ ልልዬ ቁጭ አልሽ እኮ ተነሽ እንጂ። አባትሽ እኮ እመጣለሁ ካለ መለስ ነው የሚለው። የአባትሽን ባህሪ እያወቅሽ ይገርማል እንዳልክዬ። እንደው ባሻ እኮ ወጣ ብሎ ደርሶ ሲመጣ እንደው ቤት ተዝረክርኮ በር ተዘግቶ ከጠበቀው አይውድ። ቤት ተነሽ እንጂ ምን ሆነሻል? እሺ እንዳልክ በቃ ሂድና አረፍ በል። እሺ እኔ ቡና ሲፈላ እጠራሃለሁ። ማይ ተነሻላሽ እንደ ተነሻ ቁጭ ብዬ ቀረሁ አይደል? የኔ ነገር አይ እንደው ወዲያልኝ በሌላ
መንቢ እንዳልክ ጉድ ሆነናል። ምን ተፈጠረ? መንቢ በእናትህ ከዚህ ክፍል እንዴት ነው የምወጣው? ቆይ ተረጋጊና ንገሪኝ፣ ምን ሆነሻል? እንዳልክ ጉድ ሆነናል። ሀና በገዛ ቤቷ ተገደለች ብሎ ጓደኞቿ ደወሉልኝ። ምን? ቆይ እንዳልክ ሰውየው ዌቲንግ እየገባብኝ ነው። ወይኔ ሀና፣ ዘንድሮ ምን ውስጥ ነው ያለ ነው? አቤት። አንቺ ትንኝ የሆቴሉን በር እንዳትገነጥዩ፣ ከበሩ ጋር ዞር በይ። መንገሻ አንበሴ ያዥልኝ። መንገሻ አንበሴ። ምን ሆነሻል? ምኑን ነው የምትቆጥሪው እንዴ? ደህና አድርገሽ ፈጠን አድርገሽ አትጽፊም እንዴ? ምን ይቺ ደግሞ ምን ሆነሃል ባሻ? እኔ እኮ ታይፕራይተር እኮ አይደለሁም እንዴ? በእጄ እየጻፍኩ እያየ ነው። ምንድነው እንደዚህ የምትለው? ምን ታወራለች እቺ? አንቺ እዚህ ፋራ እንደ ሰፋራ ከዘመኑ ጋር ማትዘምኝ እንደ ምንድነሽ? እንደው አንቺ በዚህ ዘመን አሁን ታይፕራይተር አለ የለም አይባልም፣ ኮምፒውተር ነው የሚባል። እንግዲህ ሁላችንም እንደ ዘመናችን እውቀታችን የተለያየ ነው። አባባ ማሙሽ። አቤት። ምን ማለት ነው? ምን ነው አንተ በጣም ደርሰ የዘመኑ ልጅ ነኝ አልክሳ። እንከባበር እንግዲህ። እኔ የማይሆን ቀልድ አልፈልግም። ወይ ጉዴ! አንቺ ታመጪው አንቺ ታሮጪ ዋለ ተስፋ ተበጀ። ይኸውልሽ ለሯጮም ለሯሯጮም ቀልድ በልክ ሲሆን ጥሩ ነው። ባሻ አሁን የእድሜ ፉክክሩን ተውና ተጠሪ ቤተሰቡን ብትለይልኝ ምን አለ? እየጻፍኩ አይደል እንዴ? ወቁልኝ ስለሆነ ከመቶ ሰው በላይ አልጠራም። ባክ 100 ሰው ተው እንጂ ምን ማለት ነው? ማንን ጠርቼ ማንን ልተው ነው? እኔ ታዲያ ለወቁልኝ ስንት ልትጠሪ ነው እንዴ? እንማከራ። የኔ የሴት እድር እንኳን ባሎቻቸውን ልጆቻቸውን ትተ 170 ወይም 175 ነው የሚመጡት። ታዲያ በዚህ አይነትማ ለምን ሰርጉን ሀዳማ ከስታዲየሙ ለምን አናረገውም? ባሻ እንዲሁ ሳታስበው የተለየ ሐሳብ አመጣ። እውነትሽን እኮ ነው። እውቀት እኮ እውቀት የሚሆነው ለባለ እውቀቱ ሲሆን ለአዳማጩ እኮ ነው። እንዲሁ እኔ ምን አልኩኝ እስቲ ንገሪ። ሌላ ምን ተናገርኩ እንዴ? ከስታዲየም አልኩ እኮ አንተ። እውነት ብለሃል እኮ። ተስታዲየም እኮ ውሃ አምጡ ሚል የለ ምግብ አምጡ ሚል የለ። በቃ እነሱ ስታዲየሙን እየዞሩ ባንድ ደግሞ አለ ሰውን ቻው 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 እያሉ በቃ ተገላገልን ማለት እኮ ነው። መቼም ይሄ ጭንቅላት አፍሪካ ሆነ እንጂ ከአውሮፓ ከአሜሪካ ከሩሲያ ቢሆን በፋሽኮ ጠርሙስ 2 ቦታ እንደዚህ ከፍለው ይገላግሉሽ ነበር። እሺ እማማ ጎደኛ፣ አንተ ደግሞ ሐሳብን በሐሳብ መሞገት ሲያቅት ማጣጣልና የበላይ መሆን ትሞክራለህ። ምን ማለት ነው? እውነትሽን እኮ ነው። ይሄን ሰርግ እንደው ለየት ለማድረግ በዚህ በአዳማ በአበበ ቢቂላ ስታዲዮም ቅዱስ ጊዮርጊስ ተፋሲል ከነማ፣ አዳማ ከነማ ከኢትዮጵያ ቡና ኳስ ለምን አይጫወቱም? ፍሬንድሊ። አዎ ደግሞ ዳኛው በአምላክ ነው የሚሆን። አዎ እንት ትዝብት የምታረጋው አራተኛ አዳማ ደግሞ ልዲያ እሷ ነች ብትሆን። ሊዲያቺ የኛ የሴት እድሯ ሂጂ ሸት ይብላሽ ታራለች። እሷ ፍፋ ነች። ቆንጆ ነው። እንግዲያማ የዓመቱ ፕሪሚየር ሊግ ሰርግ ይባላል። በቃ አሪፍ ነው። ስማ፣ ተጨማሪ ክፍያ ፈልጋለሁ። ለምን? በሁለት ምክንያት። በምንና በምን? አንደኛ ዶላሩን አላሾፍከኝም፣ ሲቀጥል ደግሞ ሁሉንም በሎካል ነው የከፈልከኝ። ምን አለበት 100 እንኳን በዶላር ከፍለኝ ለታሪክ ባስቀምጣት። ሁለተኛውን እኮ አልነገርሽኝም እንዴ? ሳትወጣ ሳትወርድ አማላጅ ሳትልክ አጭሌ መሰለች ልጅ ገጨውካ። እሱ እንኳን የእህል ውሃ ጉዳይ ነው። እኔ የምለው አሜሪካ የቅኔ ትምህርት ቤት አለ እንዴ? አማርኛውን እኮ ከነተረቱ ቀብ ነው ያረከው። ባህር አቋርጦ መሄድ ማለት እኮ በአካል መራቅ ነው፣ በልብ መራቅ አይደለም። ሀገሬን ሁሌ ስለምወዳት ደግሞ በልቤ ነው ማስቀምጣት። ሁሌም ልቤ ትኩስ ነው። እና ምን አልክ? ስለምኑ? ለማን ነው ማወራው? ለአንተ አይደል እንዴ?
ስለ ገንዘቡ ነው። ከሰርጉ በኋላ እንነጋገር። ለምን? ሰርገኛ እኮ ደም የለውም። ተሸወድክ። ደም የሌለው ቤተሰሪ ነው የሚባለው። ሰርግ ማለት ቤት መስራት ማለት እኮ ነው። እንዴት? ቤት ማለት እኮ በጣራና በቆርቆሮ መዝጊያ የተገጠመለት ምናምን ማለት አይደለም። የሁለት ተጋቢዎች ፍቅርና አብሮነት መሰረት ላይ የተመሰረተ ማለት ነው። አግቢው አንተ ነህ ወይስ የጋብቻ አማካሪ ነህ? አይ ትምህርቴ ከዚህ ጋር የተያያዘ ስለሆነ ነው። የሰርግም ትምህርት አለ እንዴ? ኖ ማለት የፈለኩትማ የተማርኩት ማህበረሰብ አቀፍ የተባለ ትምህርት ስለሆነ ነው። እና ገንዘብ የላሽ ለማለት ነው? ከፍዬሽ የለም እንዴ? ማለት ጭማሪውን። አይ ሰናይ ደግሞ አታብሹ፣ ጭማሪ የለም። እንደፈለክ እንግዲህ። አንተ እኮ ክችች ካልክ አትመለስ። ምን ይደረጋል? ይልቅ እወቁልኝ፣ ቢሆንም ትንሽዬ ድግስ ያስፈልጋል። መጠርጠሩስ? እሺ አባ ዘራፌ፣ ትንሽ ፍንጭ ሲሰጡሽ እኮ ታስረዝሚዋለሽ። ምን ሆነሃል አንተ? መጠርጠሩስ ማለት ነገር ማስፋት ነው እንዴ? የሚሰፋ ወሬ ካጀማመሩ ይታወቃል አለ ተስፋ ተበጀ። አሁን ይደገሳል አይደገስም? ይደገሳል፣ ግን በመጠን። መጠን ምንድን ነው? ክሽ ክሽ አርጌ ከምደግስ ቢቀርብኝ ይሻለኛል። እኔ የምለው እንደው በየምክንያቱ ገንዘብ ካላባከነን አይሆንም። ምንድን ነው? ሰላም ናችሁ? እንዴት ናችሁ? ምን ሰላም አለ? ባልሽን አንድ በይልኝ። እንዴ እጮኛዬ በሚል ይስተካከል። ሳይጋቡ ባል ብሎ ነገር የለም። እኔ ስያሜውን ምንም በይኝ፣ ዋናው ነገር ገንዘቤን አሰጪኝ። አንቺ የምርሽ ነው እንዴ? በዶላር ቀልዳለ እንዴ? ምንድን ነው ነገሩ? እናንተ ቤት ሳስገባው እኮ በኢትዮጵያ ብር ነው ኮሚሽን የተቀበልኩት። እሺ ከዚያስ? ምን ከዚህ ያለው? አንቺን የመሰለ ቆንጆ ሰጠ ነው እና ዶላር አይገባኝም? እኔ ተፈቅር እንጂ በዶላር ነው መሸጠው አላልኩኝም፣ አልወጣኝም። እንደውም እኮ ሌላ እዳ አለባችሁ። ሳንዲዬና ባሻን የማረጋጋ መርፌ ወጎትን አይደል እንዴ? ሊሊ እስቲ ከዚህ ውጪ ሌላ ለኪና ከሆነ ሆነ፣ ካልሆነ ደግሞ ያልሹን እናደርጋለን። ባሌን አደራ አትጨቅጭቂው። ስነ ስርዓት። ሳታገቢ ባል ማለት አትችይም። ቀጨም ማረኩሻ። ይቅርታ። አቤት። አንተ ያመሃል? ምን አረኩ? አደራችሁ እኮ። ቶሎ ውጡና ግቡ። ከዛን ይቀጥል አድርጌ እመጣለሁ። ግን ለምንድን ነው የምትመጣው? አይመለከትም። ስራዬን እንዴት መስራት እንዳለብኝ የማውቀው እኔ ነኝ። እሺ ስትመጣ አውቃለሁ ወይስ እንደማላውቅ ሰው ነው የምሆነው? ከረፈፍ የት አባት አውቃለህ? እሱማ እውነት ነው፣ በጭራሽ አላውቅም። አሸሙርክ ማለት ነው። በቃ እሺ ቶሎ እንመጣለን። ድምፅህ ግን ሀዘን የጎዳው ይመስላል። መቼም ቢሆን እኮ አውቃታለሁ። እንኳን ሰው ያሳደጉት ውሻ እንኳን ሲሞት እኮ ያሳዝናል። ለነገሩ ተው፣ ሞት ከተለመደ ቆየ። ማዘኔ ብርቅ ሆኖብህ ነው። አይዞ ደሟን እንወጣዋለን። አዎ ሙሉ አቅሙ አለኝ። አንተ ምን ነው ዛሬ ነገር አለ? አረ በጭራሽ ነገር አላለኝም። ለነገሩ ምንም የማያግደው ሁሉንም ማድረግ የምችል ሰው እንደሆንክ አውቃለሁ። አይዞ በደንብ በማውቃቸው ፖሊሶች ጉዳዩን በደንብ እንዲይዙት አደርጋለሁ። ከዛም ቀጠል ካለ ከፍ ባለ ደረጃ ጉዳዩን እንዲይዙት ማድረግ ይችላል። እሺ እግዚአብሔር ይርዳ። ፍጠኑ፣ እየጠበቅኳችሁ ነው። ፍጠኑ። አዎ ወይኔ እንዳልክ የሆኗ መልእክት ለኔ ናት። ሁሉም ነገር ማድረግ እችላለሁ። ከማን ጋር ነው የምታወራው? ባለፈው ውስኪ የጠጣውበት ባለቤት ነው። እንዴ ምን ነው እሳቸው አልፋታሉክ እንዴ? በዚህ ሰዓት ጠርሙስ ውስኪ የሚያወርድ ሰው ተገኝቶ ነው እንዴ? ይኸውልሽ እንደማትነጥፍ ላም ነው የሚያዩት። ምን ነው ጠጪ የለም እንዴ? ጠጪ ሞልቶ ፍራንክ ግን ጠፋ። ይኸውልሽ በዚህ ሰዓት እጮኛሽን የመሰለ ምርጥ ጠጪ የለም። ይሄን ያህል ተስማማሽ? ወደድሽው? በቃ የቅድሙ ይሁን። ቀብድ እንክፈልና እንሂድ። እናንተ ግን ለወቁልኝ ቬሎ አይደብራችሁ? እሱ ነው አጉል የተራቀቀብኝ። እኔማ ለወቁልኝ ቬሎ ምን ያደርጋል ብዬ ነበር። በቃ ከሆነሽ ሆነሽ፣ ሌላውን ውጪ ሻይ እየጠጣን እናውራ። ይኸውልሽ በሻይ ወሬ ሶስተኛ ሰው የፍቅር መቀስ ይባላል። ስማ አንተ በሻይ አልፋታህም። እሺ ለማንኛውም ይመቻችሁ። በሉ እንዴ ውይ ትንሽ አብረሽኝ አትቆይም? በትኩስ ፍቅር ማፍጠጥ አይመቸኝም። በሉ ይመቻችሁ።
ወደው አይሰቋለ ተስፋ ተበጀ። እኔ የምለው እንደው ሰርግ እንዳለብን ማን ነገረሽ? ድፍን አዳማ አይደል እንዴ ወሬው የደረሰው? እሺ በቃ አሁን እኮ አንቺም ቀለድሽ፣ እኛም እኮ ሳቀን። መቼም ደስ አለን አይደል እንዴ? እሺ እንደው ወደ ቁም ነገሩ ስንመለስ ስራሽ ምንድነው? ባሻ ድጄ አለች እኮ ጆሮዋን በማዳመጫ እንደዚህ ደፍና ህዝቡን ሁሉ የምታሳብደው ማለት እኮ ናት። አሁን በቃ መጣሽ ተገለጥሽልኝ እኮ። ባለፈ ጊዜ ዘፋኞቹ የካሴት ስራ ቀዘቀዘ፣ በመድረክም አንጠራም፣ ምክንያቱም ልጆቹ ካሴታችንን እየከተቱ እያጫወቱ ብለው ሲማረሩ ነበር። እናንተ ምን አለበት እንዴ ተካፍላችሁ ብትበሉ? እንዴ ምን አደረግን? ከባንድ ገላገናችሁ እንጂ። ስሚ እንጂ አሁን የኛን ሰርግ ብንሰጥሽ እንዴት ታረጊዋለሽ? አሸወይና ነው ማደርገው። ከጉራጌ እስከ ትግሬ፣ ከትግሬ እስከ ኦሮሞ፣ ከኦሮሞ እስከ ወላይታ፣ ከወላይታ እስከ ሀዲያ፣ ከቦማርሌ እስከ ሬጌ ቀውጠዋለሁ። መቼም አሁን ላልሽው እንኳን ለአንድ የሰርግ ስነ ስርዓት አመቱ ሙሉ ለተዘጋጀ ዝግጅትም ይበቃዋል። በስቴል እናደርገዋለን። ዋጋሽ ስንት ነው? እንስማማለን። ዛሬ ቀብድ ወስዳለሁ፣ ሌላውን ስራው ሲያልቅ ትሰጡኛላችሁ። አቤት ቀብድም ዛሬ ነው? አዋ ልያዝ እችላለሁ። ሪሲት አለሽ? በቫቲዮም በቲዮቲ ወይንስ በቤተሰብ እናጫውተው? ቤተሰብ ማለት አልገባኝም። ከሪሲት ውጪ ማለት ነው። ለመሆኑ ቢሮ ሼት ነው? ቢሮ እንኳን የለኝም፣ ተንቀሳቃሽ ነኝ። ኦኬ ዋና ቁጭ በሎ ነሻ። ማ እኔ? ስሚ ከሰከንዶች በኋላ እዚህ ግቢ ባገኝሽ ባልሞት ባይ ተጋዳይ አልለቅሽም። የትግል ዘፈንም ትፈልጋላችሁ እንዴ? እችን ትወዳለችና ሰናይት ባሻይሙት በገዛ ግቢያችን ገብተሽ ልታሾፊ ሊልየ ማንንም አልሰማም። አራራራ ሰናይት አኩቻ እንዴ ምን ያስፈራኛል? ትዳር እስር ቤት አይደል? ሊልያ አትሳሳች እንጂ እስር ቤት ነው። ታሰረች አሉ በትዳር ከእንግዲህ ቀር መሽቀርቀር የተባለው ለምን ይመስልሻል? እሱማ የድሮ ዘፈን ነው። አሁን ጊዜው ተለውጦ ሌላ ዘፈን መጥቷል። ሊልዬ እኔ የምለው የ12 ውጤት እስኪመጣ የሆነው ወይ ኮርስ ወይ የሆነ ስራ ብትሰሪ ምን ይልሻል? አመሰግናለሁ የኔ ባል አይባልም አላልሽም እንዴ? ይቅርታ እኔም እያሰብኩበት ነው። ደግሞ ሳልነግርህ ከአባዬ ጋርም ተማክረንበታል። አንዱን ቤት በስሜ ሊያዞርልኝ ነው። የቱ ቤት? ያለንበት። እነሱስ? እንዴ እሱማ የት ይሄዳል? እዛው ነው። በነገራችን ላይ ሌላም 3 ቤቶች እኮ አሉ። ቤቱ እኮ ርስት ነው ሊሊ እኮ። ይሄኛውን ቤት በስሜ ያዞረው፣ ከዛ በኋላ ለባንክ አስይዤ የተወሰነ ብር ተበድሬ የሆነ ከፍ ያለ ስራ እንድሰራ ይፈልጋሉ። ይሄ ምን አይነት ሰይጣን ሹክ እያለለት ነው? ነገሮች ሁሉ እኮ እየተገጣጠሙለት ነው። ዓለም ግን ለክፉ ሰዎች እንዴት ታድላለች። አንተ ምን ነው በሀሳብ ሄድክ? አይ ጊዜ ደርሶ እኮ ሲሄድ እንዴት ነው መሆነው እያልኩኝ እኮ ነው። የኔ ጌታ አሁን እሱን ጊዜ ማሰብ አልፈልግም። ከፊት ያለንን ደስታ ብቻ ነው ማሰብ የምፈልገው። እውነት ነው። ይቅርታ እንደው እኮ ፊት ለፊት ብልጭ ብሎብኝ ነው። ስማ የሆነ ከፍ ያለ ቡቲክ መክፈት ፈልጋለሁ። አሪፍ ነው። ልብስ ቤት እኮ ያዋጣል። አንተም ደግሞ ከዛ አንዳንድ እቃዎችን በሰዎች ትልክልኛለህ። እኔ እንዴ? አዎ አንተ። ምን ነው? አይ አጠያይቅሽ አስገርሞኝ ነው እንጂ ወደጄ ነው እንዴ። በግዳጅ በካርጎም ቢሆን እልካለሁ። እወድሃለሁ። እኔም እንዳልኬ አንድ ነገር ልንገርክ። ሁለትም ቢሆን ንገሪ። የጫጉላ ጊዜያችንን የት ነው የምናሳልፈው? ልንገር ብለሽ ጥያቄ መጠየቅ ይቻላል እንዴ? ለእኔ ተፈቅዷል። እንድነግርክ መልስልኝ። ሊሊ ደግሞ እኔ እኮ ለሀገሩ እንግዳ ነኝ፣ ግን ካልሽ ሐዋሳ ብንሄድ ደስ ይለኛል። እኔም ደስ ይለኛል። ልትነግሪኝ የነበረውን ንገሪኛ። ሰርፕራይዝ ነው ማለት? ሐዋሳ ነው የምነግርክ። ወይ አልሄድም። አቤት አልሄድም። እናያለና አፍጫህን ተይዘህ ትሄዳለህ። ኧረ እሄዳለሁ የኔም ቤት። እኔ እኮ የሰው ሀገር ሰው ነኝ፣ ለዛውም በእርሶ ቁጥጥር ስር ያለው። እንዲህ ስትስማማ ደግሞ ደስ ትላለህ። ከነ ክብሬ እኮ ነው ያለሁት። ከነ ክብሩ ያለ ሰውማ እንዲህ በየሜዳው ከጎረምሳ ጋር አይጓተትም። ይቅርታ ማን ልበል? የኔ ወንድም ጉዳዬ ከሷ ነው። ዝም ማለት ትችላለህ? ታውቂዋለሽ? ደግሜ እነግርሃለሁ፣ ጉዳዬ ከሷ ነው። ይቅርታ ሰው ተሳስተክ እንዳይሆን። ሊሊዬ ባሻ ደህና ነው? ሰኒስ? ይቅርታ ማን ልበል እርሶን? ሊሊ አባትሽ ቢያይሽ ደስ የሚለው ይመስልሻል?
የአባትሽ ቤተሰብ ነኝ። ከአባትሽ ጋር እሽኮኮ አድርገን ያሳደግንሽ። ዛሬ ትንሽ ተቀያይመን ይሁን። ለማንኛውም ከጎረምሳ ጋር ሳይሆን ከጮኛዬ ጋር ነው ያለሁት። እዩልኝ ስሙልኝ የልጄን ነገር ራሷን በራሷ በመንገድ ስትድር አለፋንቱ ማንዶዬ። በመንገድ አልተዳርኩም፣ በክብር ነው የምዳራው። አባትሽ ግን ያውቃል? አዎ ያውቃሉ። እማሰናይትም ያውቃሉ። አሃ ገብተሃላ? ቆየን። ሰርጋችን በቅርቡ ነው። አሃ እንዲህ ከሆነማ መልካም ነው። የባሻ ልጅ እንዴት በየሜዳው ትገኛለች ብዬ በጣም ተቆጭቼ ነበር። ኦ በእውነት እጅግ በጣም አመሰግናለሁ። ፍቃደኛ ከሆኑ ከአባዬ ጋር ላስታርቁት። እንዴ ምን ነው ከወዳጄ መታረቅ ይቀራል እንዴ? አይ በጓደኝነት መካከል ሶስተኛ ሰው አያስፈልግም ብዬ ነው። ያው ራሳቸው ይፈቱት አይሻል? ሊሊ ሶስተኛ ሰው አይደለችም። ለባሻ የስጋ ልጅ ብትሆንም ለኔ መንፈስ ልጄ ናት። በሉ የተጠቀማችሁት እንዳለ ተከፍሏል። እኔ እኮ ከመጣሁ ቆይቻለሁ፣ ግን ሊሊ ናት አይደለችም እያልኩ ከራሴ ጋር እየተወዛገብኩ ነበር። ሊሊዬ አታስቢ፣ እኔ ገፍቼ አናግረዋለሁ ባሻ። አዎ ተገቢ ነው። የድሮ ጓደኝነት እኮ የትም አይገኝም። አሁንማ ከባድ ምክንያት አለኝ፣ የግድ እታረቀዋለሁ። ሰርጉ እኮ የኔም የልጄ የሊሊ ነው። በይ ሲያስጠላ። አንተ ትልቅ ሰው እኮ ነው፣ እንደዛ አይባልም። አይ ትልቅ እኔን ትልቅ ያርገኝ እንዴ! ምን ሆነሃል? አትተዋወቁ? ምን እንደዚህ ያንጨረጭራል? ግንባሬን ስለሳመኝ ነው? አዎ ለምን ይስምሻል? ውሻ ይሳሙና የሳመሽ ሳይሆን የነከሰሽ ነው የመሰለሽ። በቃቶ ይልቅ ሌላ ነገር ልንገርክ። ምን አይነቱ ሴጣን ነው? ዋናው ሉሲፈር ነው እንጂ በፈጣሪ ስም። እንዴ ምነው አካበድከው? ሁሉም የጎረቤት ልጅ የሰፈሩ ልጅ እንደዚህ ነው የሚቆጣጠረው። ባህላችን እኮ ነው አይደል? ባኪ ሰውየውን ስለማታውቂው። አሁን እሱን ተውና የጀመርኩትን ልቀጥልልህ። በዚህኛው ሳምንት ቤቱ ካርታው ላይ እዳ እገዳ ካለው ይታይና ከዛ በኋላ በሚቀጥለው ሳምንት ባለቤትነቱ ወደ እኔ ይዞራል። አሁን ባለሀብት ነኝ፣ አክብረኝሽ። እሺ። እንዴ በዚህ ሽማግሌ እንደዚህ ከሆንክማ ወጣቶች ቢያዩ ታየኝ እኮ በቡጢ ልጥላቸው ነው። በምን አቅምማ ቢኖረኝ እንደ ዶሮ ጠምዝዤ ብጥለው ደስ ባለኝ። እንዴ የኔ ቅናት አምባል ልቅና ምን አገባ በገዛ ቅናቴ። ደግሞ ስማ ብቀናም እኮ በገዛ ባሌ ነው እንጂ ቀናውት በማንም አልቀናው። አንቺ እና በሌላ ሰው ባለም ልትቀኛ ያምርሻል? አሃ ይኸውልህ አሁን ያነሳትን የትርንጎ ጉዳይ ቀስ ብለህ ታብራራልኛል። ዝም በል። ስሚ እሱን በህግ አምላክ ውጣልኝ፣ በህግ አምላክ ግቤ ልቀቅልኝ። ባሻ በድያለሁ፣ ይቅር በለኝ።